በጊዜ አግቡ እድሜያችሁ ሲደርስ በስርዓት ክርስቲያኗን አግባት ክርስቲያኑን አግቢው አብራችሁ ሰርታችሁ ደጉ ተመረቁ ተባረኩ ዝሙትን ሽሹት ራቆት ተጸየፉት ከባዕድ ወገን አታግባ ሃይማኖትን ጠብቅ ጋብቻ እንደ እንስሳ አሁን በሬ የትኛውንም ላም ካገኘ ይወጣል ውሻም እንደዚያው አንበሳውን ዞኑም ሰው ግን እንደዛ አይደል ሰው ሃይማኖት ይጠይቅ ምግባር ይጠይቅ ይሄ ህይወት ነው ይሄ አካል ወደ ዝሙት ወደ ርኩሰት ጨለማ አታስገባም ምጽዋት የእግዚአብሔርን ረድኤት ታቀርብልሃል ለሰው የሚያዝንን ሰው እግዚአብሔር ያዝንላታል ይሄ ደግሞ ሰራተኛ የሰራተኛ ደሞዝ አታሰንብቱ አቱላ አታሳድር ስጠው ደሃውን በላቡ ወጥቶ ደክሞ ሰርቶ ካገለገለ በኋላ ለምን ገንዘቡን ነገ ከነገ ወዲያ ለምን ትለዋለህ አንዳንዱ ሰው በዚህም ኪዳነ ምሕረት ይመጣል በዚህ ሩፋኤል ይመጣል በዚያ ደግሞ ጠንቋይ የሚሄድ ሰው አለ እንደዚህ እኩል የሚያደርግ አትርገማት ሀገርህን እዚህ ሀገር ተፈጥሬ አትበል ሀገርህንማ ገነት አስመስሎ ነው የሰጠህ እኛው ራሳችን ከፍተን ነው የከፋችበት ደም አፈሰስንባት መሬቱ እህል በረከት እንዳይሰጥ ከለከለ ክፋት ዘራንባት እሾህ አሜከላ ታብቅልብህ እንዳለው ለአዳም ዛሬም እሾህ አሜከላ ምትሆነው በኃጢአታችን ምክንያት ብቻ